እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን? አይደለም። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛ በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ሞቱንም በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። እደግመዋለሁ። ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ የኃጢአት ሰውነት ይሻር ዘንድ አሮጌው ሰዋችን አሮጌው ማንነታችን ከእርሱ ጋር እንደተሰቀለ እናውቃለን። ዛሬ እንግዲህ አሁን ያለንበት ወቅት የጌታችን ኢየሱስ ክርስቶስን ስቅለት፣ ሞት፣ ትንሣኤ ምናምን ስቅለቱን ሞቱን የምናስብበት ትንሣኤው ደግሞ መነሳቱን ትንሣኤውን ሴሌብሬት የምናደርግበት መታሰቢያ በዓል ነው ማለት። ስለዚህ የክርስቶስ ኢየሱስን በተለይ ይህን መልእክት አሁን በማስተላለፍበት ወቅት ላይ እንግዲህ የስቅለቱ ወቅት ላይ ነው ያለነው። ትንሣኤው እንግዲህ መጪው እሑድ ነው የሚከበረው እና የክርስቶስ ኢየሱስ ክርስቶስን የጌታችንን ስቅለት ስናስብ ኢየሱስ ብቻ አይደለም የተሰቀለው። እዚህ ቦታ ላይ ሐዋርያው ወደ ሮሜ ሰዎች በጻፈው መልእክት የሮሜ መልእክት ነው አሁን ያነበብኩላችሁ ምዕራፍ 6 ላይ ማለት ነው። በተለይ ቁጥር 6 ላይ ያለውን ጥቅስ ስንመለከት ምንድነው የሚለው? ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የክርስቶስ ኢየሱስን ስቅለት ስናስብ ኢየሱስ ለእኔ ተሰቀለም ብለን ስናስብ ለእኔ ብቻ ሳይሆን እዚህ ቦታ ላይ ሐዋርያው ጳውሎስ ምን እያለ ነው? የኃጢአት ሰውነት የኃጢአት ማንነት ይሻር ዘንድ አሮጌው ሰውነታችን ከእሱ ጋር እንደተሰቀለ እናውቃለን ይላል። በጣም የሚገርማችሁ ነገር ማለት ነው። ስለዚህ ክርስቶስ ሲሰቀል በአዳማዊ ማንነታችን በአሮጌ ማንነታችን እኛ ከክርስቶስ ጋር እንደተሰቀል ነው እዚህ ቦታ ላይ ጳውሎስ እየተናገረ ያለው ማለት ነው። የኃጢአት ሰውነት ይሻር ዘንድ አሮጌው ሰዋችን አሮጌ ማንነታችን ከአዳም ከወደቀው በስድስተኛው ቀን ተፈጥሮ አትብላ የተባለውን በበላ ጊዜ የወደቀው ከሱ የመጣው ሰውነታችን ከሱ የመጣው ማንነታችን ከክርስቶስ ጋር እንደተሰቀለን እዚህ ቦታ ላይ ጳውሎስ እያወራ ያለው ማለት ነው። የሞተ እስከ ኃጢአቱ ጸድቋል ይላል ወገኖቼ። ስለዚህ የክርስቶስ ኢየሱስ ስቅለት ብቻ አይደለም፣ እኛም በክርስቶስ በእርሱ ሆነን ተሰቅለናል ማለት ነው። አያችሁ፣ ከብዙ ዓመታት በፊት አዳም አትብላ የተባለውን በሚበላበት ሰዓት ላይ በአሮጌ ማንነታችን በአዳም ሆነን እኛም እንደበላን በአዳም ውስጥ በመጀመሪያው በፊተኛው በወደቀው አዳም ውስጥ እንደነበርን አሁን ደግሞ ኋለኛው አዳም የተባለው የመጀመሪያው አዳም ምሳሌ ነው። እንግዲህ አዳም ምሳሌ ነው። አዳም ይመጣ ዘንድ ላለው እርሱ አምሳሉ ነው ይላል እግዚአብሔር ቃል። ኢሜጅ ነው ይላል አዳምን የክርስቶስ ማለት ነው። ስለዚህ አያችሁ ክርስቶስን የእግዚአብሔር ቃል ኋለኛው አዳም ወይም ሁለተኛው አዳም ወይም የመጨረሻው አዳም ይላል። ስለዚህ በአዳም ሆነን ያንን አትብላ የተባለውን እንደበላን እዚህ ቦታ ላይ ክርስቶስ ሲሰቀል ኢየሱስ ክርስቶስ የተሰቀለው ስለ ራሱ አይደለም፣ ስለ ዓለም ኃጢአት ነው። ለአዳም ዘር ሁሉ ነው። ከአዳም ለመጣ ለአሮጌው ሰው ሁሉ ነው ኢየሱስ ክርስቶስ ቀራንዮ መስቀል ላይ የተሰቀለው ማለት ነው። ስለዚህ እዚህ ቦታ ላይ ጳውሎስ ምን እያለ ነው? ከእንግዲህ ወዲያስ ለኃጢአት እንዳንገዛ የኃጢአት ባሪያዎች እንዳንሆን። ምክንያቱም ኦልሬዲ አዳም አትብላ የተባለውን በበላ ጊዜ የኃጢአት ባሪያ ሆነናል። የኃጢአት ተገዢዎች ነበርን፣ የኃጢአት ባሪያዎች ነበርን። ወደን ሳይሆን ሳንወድ በግድ እንኳን ኃጢአትን እናደርግ ነበር። ለምን ሲባል ኃጢአት ድርጊት ብቻ ሳይሆን ከአዳም የተካፈልነው ኔቸር ማንነት ስለሆነ ማለት ነው። ስለዚህ አዳም አትብላ የተባለውን በልቶ በሚወድቅበት ሰዓት ላይ
እኛም በአዳም ሆነን እንደወደቅን ሁሉ በኋለኛው አዳም በክርስቶስ ኢየሱስ ሆነን ማለት ነው። እሱ ቀራንዮ መስቀል ላይ በሚሰቀልበት ሰዓት ላይ እኛ ከሱ ጋር እንተሰቀልን በአሮጌ ማንነታችን ማለት ነው። ስለዚህ አያችሁ ጳውሎስ ይህን ነው የሚያወራ። ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ሰውነት፣ የኃጢአት ስጋ፣ የኃጢአት ማንነት ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን ወገኖቼ። ስለዚህ ስቅለቱን ስናስብ ኢየሱስ ብቻ ሳይሆን እኛም በክርስቶስ ሆነን በአሮጌ ማንነታችን ቀራንዮ መስቀል ላይ እንተሰቀል ነው እዚህ ቦታ ላይ ግልጽ አድርጎ የሚያሳየው ማለት። ሌላ ቦታ ላይ ጳውሎስ ይናገራል ገላትያ መጽሐፍ ላይ ማለት ነው። እኔ ሕያው ሆኛለሁ ለምን ሲባል ከክርስቶስ ጋር ተሰቅያለሁ ይላል። ስለዚህ ስቅለቱን ስናስብ በአዳማዊ ማንነታችን በአሮጌው ማንነታችን እኛም ከክርስቶስ ጋር በእርሱ ሆነን እያችሁ ከእርሱ ጋር ተሰቅያለሁ ስል ጳውሎስ ብቻ አይደለም፣ አሮጌው የሰው ዘር ሁሉ ተሰቅሏል። ምክንያቱም ጌታችን ኢየሱስ ክርስቶስ ስለኛ ኃጢአት ነው ቀራንዮ መስቀል ላይ የወጣው እንጂ ስለራሱ አይደለም። የኛ ምትክ የኛ ሳብስቲሽን ሆኖ ነው የወጣው። ስለዚህ ኢየሱስ ሲሰቀል የአዳም ዘር ሁሉ በክርስቶስ ሆኖ እየተሰቀለ ነው ያለው እዛ መስቀል ላይ ማለት ነው። ስቅለቱን የክርስቶስ ስቅለትን ስናስብ መታሰቢያውን ስናደርግ እኔም በኃጢአተኛው ማንነቴ በአሮጌ ማንነቴ በክርስቶስ ሆኜ ቀራንዮ መስቀል ላይ ከሱ ጋር ተሰቅያለሁ ብለን ነው የምናስበው ማለት ነው። ነገር ግን ክርስቶስን የተቀበልን ሰዎች መሰቀል ብቻ ሳይሆን ክርስቶስ በሶስተኛው ቀን ስለተነሳ እኛ ደግሞ በክርስቶስ ሆነን ተነስተናል ማለት። ስለዚህ አማኞች በክርስቶስ ኢየሱስ አምኖ ዳግመኛ ከእግዚአብሔር የተወለዱ ሰዎች አሁን ላይ የትንሣኤ ሕይወት አላቸው። እኛ የትንሣኤ ልጆች ነን። አሁን እኛ የእግዚአብሔር ልጆች ነን። ለዚህ ነው እግዚአብሔር ቃል ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል። የት ነው ያለፈው? ቀራንዮ መስቀል ላይ ማለት ነው። ተሰቀለ ስለ ኃጢአት ማለት ነው። ሞት፣ ተቀበረ። ሲነሳ በአዲስ ማንነት ነው የተነሳው ማለት። ስለዚህ ቤተክርስቲያን ወይም አማኞች የክርስቶስ አካል የሆኑት የትንሣኤ ሕይወት አላቸው፣ እግዚአብሔር ልጆች አላቸው። ስለዚህ የክርስቶስን ስቅለት ስናስብ የክርስቶስ ብቻ ሳይሆን በአሮጌ ማንነታችን በአዳማዊ ማንነታችን በወደቀው ማንነታችን እኛም ከ2000 ዓመት በፊት በክርስቶስ በእርሱ ሆነን ከእሱ ጋር ተሰቅለናል። ሃሌሉያ። ለዚህ ነው ጳውሎስ ይህንን ነው በግልጽ የሚያወራ። ከእንግዲህ ወዲህ ለኃጢአት እንዳንገዛ። አያችሁ፣ ኃጢአት በፍጹም አማኞች ላይ በክርስቶስ ኢየሱስ አምኖ ዳግመኛ በተወለዱ ሰዎች ላይ ኃጢአት ምንም ስልጣን የለውም፣ ምንም ገዥነት የለውም፣ ምንም ፓወር የለውም። ለምን? ለኃጢአት እንዳንገዛ የኃጢአት ስጋ ይሻር ዘንድ አሮጌው ሰዋችን አሮጌው ማንነታችን ከእርሱ ጋር እንደተሰቀለ እናውቃለን ብሎ ነው ጳውሎስ እዚህ ቦታ ላይ ያወራ ያለው ማለት። ስለዚህ ዋና መልእክት ምንድን ነው? ኢየሱስ ሲሰቀል አሮጌው ሰዋችን ተሰቅለዋል። ማንም በክርስቶስ ቢሆን ምንድን ነው ሲባል አዲስ ፍጥረት ነው። ስለዚህ ክርስቶስን ያልተቀበላችሁ ሰዎች በዓል ሴሌብሬት ማድረጋችሁ ምንም አይጠቅማችሁም፣ ክርስቶስን አምናችሁ አዲስ ፍጥረት ካልሆናችሁ ማለት ነው። ምክንያቱም ኢየሱስ የተሰቀለው ለራሱ አይደለም። ኢየሱስ ስቅለት እያሰብን እንድናዝን አይደለም። ኢየሱስ የተሰቀለው ስለ ዓለም ኃጢአት ነው። ኃጢአትን ለማስወገድ ነው ኢየሱስ የተሰቀለው ማለት። ስለዚህ ያ ስቅለት የክርስቶስ ኢየሱስ ብቻ አይደለም፣ የአሮጌው ሰው የአዳም ፍጻሜ የኃጢአት ፍጻሜ ነው። ለአዳም ኃጢአት ነው ኢየሱስ ቀራንዮ መስቀል ላይ የወጣው። ስለዚህ ኢየሱስ ሲወጣ ኢየሱስ እንደ ስንዴ ቅንጣት ሆኖ ነው የወጣው። አስታውሳላችሁ ዮሐንስ ወንጌል ምዕራፍ 12 ቁጥር 24 ላይ ጌታ ሲናገር እንደዚህ አለ፣ እውነት እውነት እላችኋለሁ የስንዴ ቅንጣት ምድር ላይ ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች አለ። አያችሁ፣ እዚህ ቦታ ላይ ኢየሱስ ክርስቶስ ስለ ስንዴ ቅንጣትና ከሷው ሞት እና በሷ ትንሣኤ ስለሚመጣው ፍሬ ሲያወራ ስለ ስንዴና ስለ በቆሎ እያወራ አይደለም። ስለሱና በሱ ሞትና ትንሣኤ ስለሚመጣው ስለ አዲሱ ፍጥረት ስለ እግዚአብሔር ልጆች ነው የሚያወራው ማለት። ስለዚህ እንደ ስንዴ ቅንጣት ነው የእግዚአብሔር ልጅ ኢየሱስ ክርስቶስ የመጣው ማለት። ስለዚህ ሲሰቀል እንደ ስንዴ ቅንጣት፣ ነገር ግን የስንዴዋ ፍሬዎች በዛች ቅንጣት ውስጥ እንዳሉ ሁሉ እኛ በክርስቶስ ውስጥ ነው የነበርነው። ሲሰቀል በአሮጌ ማንነታችን በሱ ውስጥ ነው የነበርነው። ምክንያቱም እግዚአብሔር የዓለምን ኃጢአት በሱ ላይ ሲያስቀምጥ የዓለምን ኃጢአት ብቻ ሳይሆን አሮጌውን ሰው ጭምር ነው እግዚአብሔር በልጁ በክርስቶስ ኢየሱስ ላይ ያስቀመጥ ነው። ስለዚህ እሱ ሲሰቀል በክርስቶስ ሆነን ከእሱ ጋር ተሰቅለናል። ሲሞት በክርስቶስ ሆነን ከእርሱ ጋር ሞተናል። ሲቀበር
በክርስቶስ ሆነን ከእርሱ ጋር ተቀብረናል። ሲነሳ አንተ ልጄ ነህ ዛሬ ወልጃለሁ ብሎ እግዚአብሔር አባቱ ሲያስነሳው በክርስቶስ ሆነን ከእርሱ ጋር በትንሣኤ ማንነት ተነስተናል ማለት። ስለዚህ እኛ ክርስቶስን የተቀበልን ሰዎች አሁን በክርስቶስ የሆኑን ሰዎች አዲስ ፍጥረት ነን፣ የትንሣኤ ልጆች ነን፣ የእግዚአብሔር ልጆች ነን። ነገር ግን ስቅለቱን ስናስብ አሮጌ ሰዋችን ቀራንዮ መስቀል ላይ ተወግደዋል። አሮጌው ሰዋችን ከተወገደ ደግሞ መጽሐፍ ሲናገር እዚህ ለኃጢአት እንዳንገዛ የኃጢአት ሰውነት ይሻር ዘንድ አሮጌው ሰዋችን እንደተሰቀለ እናውቃለን ይላል። ስለዚህ አሮጌው ሰዋችን ቀራንዮ መስቀል ላይ በክርስቶስ መስቀል በክርስቶስ ሆነን በዛ በአሮጌ ማንነታችን እኛም ተሰቅለናል። ስለዚህ ስቅለቱን ስናስብ ስናስታውስ የኢየሱስ ስቅለት ብቻ ሳይሆን የአዳም የአሮጌው ሰው ስቅለትም ጭምር እንደሆነ ሊታሰብ ይገባል። በተለይ ሮሜ መጽሐፍ 6 ላይ ያለውን ቆላስይስ መጽሐፍ ምዕራፍ 2 ላይ ያለውን ቃል በደንብ እንድታጠኑና እንድታሰላስሉ ልጋብዛችሁ እወዳለሁ። ጸጋና ሰላም ይብዛላችሁ። ሻሎም